ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? የጽጌ ዩቲዩብ ቤተሰቦች ደህና ናችሁ? ሁሉ ሰላም? እግዚአብሔር ይመስገን በጣም ደህና ነኝ። እኔ እንግዲህ ዛሬ ይኸውላችሁ ፓስቲ እንደኔ እየበላ ያደገ ማን ነው እና ፓስቲ ዛሬ ሰርተን እጅግ በጣም የሚጣፍጥ ሰርታችሁ ሁላችሁም በቤታችሁ ቅመሱት። እንዴት እንደሚያምር አያችሁት? የምር ልጅነታችን አላስታውሳችሁ? እኔ ልጅነቴን አስታውሰኛል እውነት ለመናገር እና በጣም የሚያምር በጣም የሚጣፍጥ በጣም ቀላል ሙሉ ፕሮሰሱ እንዴት እንደሆነ ምናምን ነገር ዩቲዩብ ላይ ታገኙታላችሁ። እያያችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። እንዲሁም ደግሞ ለመስራት ፈልጋችሁ ግራ የገባችሁ ሰዎች ደግሞ ያው ራሱ እንደዚህ በልቼ እዚህ ድረስ አድርሻለሁ ትኩሱን ማለት ነው እና ለወዳጅ ዘመዶቻችሁ ሼር አድርጉ። እንዲሁም ሰርታችሁ ብሉ እላችኋለሁ። ትንሽ ካሜራው ላይ እንትን ያለ የሆነ ጎላ አድርጎታል፣ ግን በኖርማል በጣም የሚያምረው እውነት ለመናገር እንደዚህ ሲታይ ማለት ነው እና እንትን የሆነ ገባ ያለው ነገር ይመስላል አይደለ? ግን ገባ ላለውም በጣም ቆንጆ ነው። በጣም ነው የሚጣፍጠው እና ስሩና ተመገቡ እላችኋለሁ። ቤተሰቦቼ እዩት እንዴት እንደሚያምር እዩት። አያችሁት? ዋው! እና በጣም ቀላል ነው። በጣም ነው የሚጣፍጠው። ብሉ ሰርታችሁ። እንዲሁም እኔም እጋብዛችኋለሁ። ተባረኩልኝ። መልካም ጊዜ ይሆንላችሁ። ስለምትከታተሉኝ በጣም ነው የማመሰግነው። መልካም ጊዜ ይሆንላችሁ። ቀጥታ እንግዲህ ወደ አሰራሩ ስንገባ እዚህ ጋር ለብ ያለ ውሃ አለን። ለብ ያለውን ውሃ በእቃውን እናደርገዋለን። ከዛ በኋላ እርሾ እንጨምራለን። እኛ የምንፈልገውን ያክል ነው የምንጨምረው። ያው እኔ የተጠቀምኩትኝ በሻይ ማንኪያ አንድ ማለት ነው እርሾ እና ለብ ያለ ውሃ ቅድም እንዳያችሁት እና ትንሽ ስኳር፣ አንድ የሾርባ ማንኪያ ስኳር ትንሽ እና ጨው ተጠቅሜ ያለሁኝ። ይቅርታ ለድምጼ እንግዲህ ትንሽ ምላሴ ጋር ነገር ወጥቶብኝ አሞኛልና ለዛ ነው ድምጼ ሙዝዝ የሚልባችሁ ይቅርታ። እና አንድ ላይ እናደባልቀውና በፌስታል ሽፍን አድርገን እናስቀምጠዋለን ማለት ነው ለትንሽ ደቂቃ ኩፍ እስከሚልልን ድረስ። እኔ ቶሎ ነው ኩፍ ያለልኝ፣ ቢያንስ እንደው 20 ደቂቃ ራሱ አልፈጀም ሙሉ ሊጡ ለመብኳት ማለት ነው። በጣም ነው የፈጠነው። እና እንደዚህ አድርገን እናስቀምጠዋለን። ከዛ በኋላ እርሾ እንደዚህ ኮፍ አለልኝ። ዱቄት እየጨመርኩኝ እያማሰልኩ ነው ያቦካሁትም ባንዴ አይደለም። ምክንያቱም ለስለስ ያለ ሊጥ ስለሆነ የሚያስፈልገን ድርቅ ማለት የለበትም እና ደስ ትንሽ እያደረግን እያቀላቀልን ደግሞ እየጨመርን እንደዚህ አድርገን እናቦካዋለን ማለት ነው። በዛም በደንብ ይዋህድልናል። ትንሽ ዘይት እንጨምራለን። ብዙም ፕሮሰስ የለውም በነገራችን ላይ፣ ግን እጅግ በጣም ነው የሚጣፍጠው። ቤተሰብ ሰርታችሁ ቅመሱ በየቤታችሁ። ፓስቲ ያው እንግዲህ ልጅነታችንን ያስታውሰናል። እኔ ልጅነቴን ያስታውሰኛል ፓስቲና ቆቆር። በጣም ልጅነቴን ውብ ካደረጉልኝ አንዱ እነሱ ናቸው እና መደበሪያችንም ነበረ። ቁርስ ጧት እንላክ ነበረ እና እንበላለን ምናምን ነገር እና በቃ አይረሳም የምር። እና ልጅነታችሁን ያስታውሳችሁበት ሰዎች እስቲ ኮመንት ላይ አሳውቁኝ። የበላችሁ ልጆች ሰርታችሁን በቤታችሁ ብሉ፣ ቅመሱት። በጣም ነው የሚጣፍጠው እውነት ለመናገር
አንደኛ አይከብድም፣ ፕሮሰስ ብዙም ፕሮሰስ የለውም፣ ደስ ይላል። ሁለተኛ ልጅነታችንን እናስታውስበታለን እና በጣም ደስ ይል ነበረ እላችኋለሁ። እዚህ ጋር አብኩቼ ጨርሼ እንደዚህ በፌስታል አድርጌ አስቀምጠዋለሁ ማለት ነው። ቢያንስ አንድ 10 ደቂቃ አስቀምጠዋለሁ። ይኸው 10 ደቂቃ ውስጥ እንደዚህ ኮፍ ኮፍ እያለልኝ ነው። አሁንም መልሼ ከርነዋለሁኝ። ከዛ በኋላ አሁን ድጋሚ ስከፍቶ ታዩታላችሁ እንዴት ሙልት እንዳለ አያችሁት። አሁን ይሄ በቃ ሬዲ ሆኖልኛል። ከዛ በኋላ ጠረጴዛው ላይ ዘይት ረጭና በደንብ አድርጌ አስተካክለዋለሁ ማለት ነው። ቆራርጬ እንዲመቸኝ አድርጌ አስተካክለውና ከዛ በኋላ ዘይቴን አዘጋጃለሁ። አያችሁት ሊጡ እንደዚህ ልስልስ ያለ መሆን አለበት። ወፍራሙ ከሆነ አይሆንልንም፣ ፓስቲ አይሆንልንም ማለት ነው። ወደ ቆቆር ይሄድብናል። እና እንደዚህ ጠረጴዛው ላይ ዘይት ረጫለሁ እና እንደዚህ ጠረጴዛው ላይ አድርጌ ከዛ በኋላ ቆራርጬ መዳጫ ራሱ አያስፈልጋችሁም። በጣም ቀላል ነው። ከዛ እንደዚህ አድርጌ አስተካክለዋለሁኝ። ከዛ እንደዚህ እያደረኩኝ መጀመሪያ አስተካክዬ አስቀምጠዋለሁ ማለት ነው። ለበኋላ እንዲመቸኝ እንደዚህ አድርጌ አስተካክዬ አስቀምጠዋለሁ ሁሉንም። ሰርታችሁ ቀምሳችሁ እንደምታሳውቁኝ ተስፋ አድርጋለሁ። እንግዲህ እና እንደዚህ አድርጌ አስተካክዬ አስቀምጠዋለሁ። ይሄ እንደዚህ ማድረግ የሚጠቅመኝበት ምክንያት አንደኛ ለመዳበጥ አይከብደኝም። ወዲያውኑ ብድግ እያደረኩ እየዳመጥኩ እጠቀማለሁ ማለት ነው። ዘይቱ አንዴ ከጋለ በኋላ ጊዜ ስለማይወስድ እንደዚህ አስተካክለን ስናስቀምጠው አይከብደንም። ከዛ በኋላ አሁንም ጠረጴዛው ላይ የጠቅልልናትን እያነሳን እየጠፈጠፍን ወደ ፈላው ዘይት ውስጥ መጨመር ብቻ ነው ማለት ነው። ከዛ በኋላ እዛ ላይ ገልበጥ ገልበጥ አድርገን ማውጣት ምንም ደቂቃም አይፈጅም ለመብሰልም ማለት ነው። ለስላሳ ስለሆነ አይከብድም። ያው ዘይቴ እንደዚህ ግሎልኛል። እዛ ውስጡ እንደዚህ እየጨመርኩ ገልበጥ ገልበጥ እያደረግኩ አበስለዋለሁ ማለት ነው። ከታችም ከላይም በደንብ እንዲበስልልኝ እንደዚህ እያደረኩኝ አበስለዋለሁ በደንብ። አሁን ይሄ ለማውጣት በቃ ደርሷል፣ በስሏል ማለት ነው። ዘይቱን በነገራችን ላይ በጣም ጋል ላታድርጉት ስትጀምሩ ማለት ለስለስ ባለ እሳት ከተደረገ ውስጡ በደንብ ይበስልልናል ማለት ነው። በጣም ከጋለ ደግሞ ዘይቱ አንደኛ ያርብናል፣ ሁለተኛው ውስጡ አይበስልም። ከላይ ብቻ ነው በቃ የሚያረው ማለት ነው። እና እንደዚህ እያረጋችሁ እየጠፈጠፋችሁ ከዛ እንደዚህ እያረጋችሁ መስራት ትችላላችሁ። ሰርታችሁ ቀምሳችሁ አሳውቁኝ ቤተሰቦቼ። በጣም አመሰግናለሁ ስለተከታተላችሁኝ።
ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮመንት ጻፉልኝ። ለወዳጅ ዘመዶቻችሁ ሼር አድርጉ። ሰርታችሁ ቅመሱት። የተባረከ ይሆንላችሁ እና አመሰግናለሁ ስለምታበረታቱኝ። ዩቲዩቤን ቫይራል እየወጣልኝ አይደለም በነገራችን ላይ እና ለወዳጅ ዘመዶቻችሁ ሼር አድርጉልኝ። በጣም አመሰግናለሁ። መልካም እና ደስ የሚል ጊዜ ይሁንላችሁ። ተባረኩልኝ። መልካም ቆይታ